ወይኔ ቅዱስና ምሩ በጣም ነው ያሳዘኑኝ። ቅዱሴ እንግዲህ በሽጉጥ ተመቷል፣ በዛብህ ተኩሶበታል ማለት ነው። የኔ እናት የሁሉ ጦስ እንግዲህ በኒናና በብርቄ የተነሳ ነው። ኒና እዛ ክፍለ ሀገር ሄዳ ብርቄን ባታውቃት ኑሮ፣ እነ ኪራን ባያስጠጓት ኑሮ ኒናን ለዚህ ሁሉ መዘዛት ታመጣባቸውም ነበር። የኒና መዘዝ ብዙ ነገር ነው ይዞ የመጣው ማለት ነው። አንዳንድ ጊዜ ቤታችን የምናስጠጋቸው ሰዎች ለጥሩ ነገር አደረግን ብለን ለመርዳት ብለን የምናስጠጋቸው ሰዎች ሌላ መዘዝ ይዘውብን ይመጣሉ። እስከ ወዳኛው የማንለወጥበት ወይ የምንሞትበት ሊሆን ይችላል እና በጣም ከባድ ነው በእውነት። ሰላም ውድ የቻናሌ ተከታታዮች፣ እንግዲህ ለቻናሌ አዲስ የሆናችሁ የደውል ምልክቷን መንካት አትርሱ። ላይክ ኮሜንት አድርጉ ማለት ነው። እና የነ ኪራና ጽናት ሰርግ በጣም ደስ ይል ነበረ፣ ደስ ብሎኝ ነበር። እኔ በጣም የፈራሁት እዛ ብታገባ ጽናት ገጠር ላይ ችግር ይፈጠራል ብዬ ነበር። ግን እዚህም ችግሩ አለቀቃቸውም ጽናትና ኪራ። እውነት ጽናት ሁል ጊዜ ችግርና መከራ አያጣትም። ራሱ አባትየው ፈርተው ነበረ፣ አሁን ካላገባች ቶሎ ካልተጋቡ እያሉ ነበር። እና በጥሩ ነገር ላይ የኔ እናት ምሩም ከመጀመሪያውም በቃ መነሳት አቅቷት ነበር። ጥሩ ስሜት ላይ አልነበረችም። ቅዱሴም እንግዲህ እንደዚሁ እውነት ቅዱስንና ምህሩን ፈጣሪ ይማራቸው ነው የምለው፣ ሌላ ምንም አልለም። ይሄ ሰርግ መጨረሻው ያማረ እንዳይሆን ጽናትና ኪራም ሰርጋቸውን እስከ መጨረሻው እንዳይጠሉት በእውነት ምሩም ልጇም እሷም ደህና እንዲሆኑ ቅዱሴም እንድድን ተስፋ ማድረግ አለብን። እንግዲህ ብርቅ ይሄን ስልክ ደውላ ተሰማን ባትጠራው ኖሮ የሁሉ ነገር ባልመጣ። ጸድቅ ብዬ ባዝራት ተንጠልጥላ ቀረች ነው ምናምን የሚባል ነገር አለ እና አንዳንድ ጊዜ ለጽድቅ ያሉት ነገር ለኩነኔ ነው። በጣም ነው የሚገርመው። ኒናም ያው መጥፎ ነገር አልኩ ብላለም፣ ግን በሰው ቤት አልነበረም እንደዚህ በዚህ ልክ አልነበረም። ኒና ማለት ነው እንግዲህ እንደ ቤተሰብ እንደ እህት አምነዋት አስጠግተዋት ነበረ እና ብዙ ጊዜ ብዙ መንቀልቀልና ብዙ ማውራት ጥሩ እንዳልሆነ መረዳት አለብን እዚህ ላይ ማለት ነው። እና በጣም ነው የሚያሳዝኑት። በጣም ልብ የተሰበረው ማለት ነው የእነ ጽናት ጋብቻ። እውነት በጽናት ዙሪያ ላይ ግን መከራ የሚያበቃው መቼ ነው? የጽናት አብሮ አደግም እንግዲህ ከአሜሪካ ድረስ መታለች ማለት ነው። ሌላ ችግር እየፈጠረች ነው። ይበን አዲስ የቀጠሯ ሰራተኛ ራሱ ውስጧ ምን እንዳለ አይታወቅም። ጽናት የሚለውን ስም እጥለዋለሁ ስትል ነበረ። ጀርባዋ ምን እንደሆነ አይታወቅም። ቤቲም እስካሁን እስር ቤት ናት። ደግሞ ቤቲ ከእስር ቤት ወጥታ ምን እንደምታደርግም አይታወቅም። በጣም ጽናት ዙሪያዋን በጥላት ተከባለች። በዛብህ ሲያዝ ይሆን ወይስ እንዴት ይሆን? እንግዲህ ከገጠር ድረስ ተከትሎ ተሰማንም እንዴት እንዳገኘው አይታወቅም። ተሰማም ንብረቱን ከገጠር እርሻውን ሁሉ ነገሩን ሽጦ ብርቄን ፍለጋ መጥቷል። ለዛውም ባለትዳር ሴት ማለት ነው፣ የሰው ሚስት። በዛብህስ እንዴት ይሆን? በዛብህ ያው ከተያዘ እንግዲህ መጨረሻው እስር ቤት ነው የሚሆነው። መቼም የትም ሊያመልጥ አይችልም። ገጠሬ ስለሆነ ወደዛ ወደዚህ ሲወጃ እንትን ሲል ይይዙታል ብዬ ተስፋ አደርጋለሁ። ስፒድስ እውነት ሞቶ ይሆን? ቃላም ስፒድን የገደለው መስሎት እየተጸጸተ ነው። ግን እኔ ስፒድም የሞት አይመስለኝም። ምናልባት ጓደኞቹ አንስተውት የሞት አስመስለው ነው የሚመስለው። እስከ በቃ ሌላ ነገር በቀል ይዞ መጥቶ እንዳይጨርሳቸው እፈራለሁ። ግን ቃላብ ያው ሴት ልጅ ናት። ሰኒን ለማዳን ነው ያደረገው። ይሞታል ብሎ አላሰብም። ግን በዛ መልኩ ባያርግ አሪፍ ነበረ። በሆነ ነገር አፍኖት ቢሆን አሪፍ ነበር። ግን ሞቶ ከሆነም ያናድዳል ስለ እውነት። ካልሞተም ደግሞ ምንም ማድረግ አይቻልም። ብቻ እኔ ቅዱሴ በጣም ያሳዝናል በእውነት። ቤተሰቦቹ እንደዛ አቱ በቃ ተስፋ በቆረጠበት ሰዓት ነበር እነ ኪራን ያገኘው ማለት ነው። ግን ጦስ ሆኑበት። አንዳንድ ጊዜ የምንጠጋቸው ሰዎች ጦስ ይሆኑብናል በእውነት። ምክንያቱም አንዱ ሰው ጣጣ አያጣውም። አንዳንድ ሰው ማለት የዛ ጣጣ ሰው ለንጹህ ሰው ይተርፋል። ስለዚህ የምንቀርባቸውን ሰዎች ጀርባቸውን ማወቅ አለብን። ከጀርባቸው ምን ጣጣ እንዳለ ምን ኮተት እንዳለባቸው። ምክንያቱም የእነሱ ኮተት እኛ ምንም ባላጠፋ ነው ለእኛ ይተርፈናል ማለት ነው። እና ስለዚህ ጓደኛም ስንይዝ ሰዎችንም ስንጠጋ ጀርባቸውን ማወቅ አለብን። ጓደኛ ከማድረጋችን በፊት መጀመሪያ እነሱ ልናጠናቸው ይገባል። ከጀርባቸው ምን እንዳለ። ከሰዎች ጀርባ በጣም ብዙ ነገር አለ እውነት።
ሰው ልብስ ለብሶ ሲሄድ ብቻ ሰውነቱን ያሳየናል እንጂ ግን ከልብሱ በስተጀርባ ልብስ የሸፈኑ ብዙ ነገር አለ እና ስለዚህ ራሳችን ልንጠብቅ ግድ ይለናል ከምንቀርባቸው ከጓደኞቻችን ማለት ነው። እነዛ ጓደኞቻችን እኮ ወደው አይደለም፣ ምክንያቱም ራሳቸው ባመጡት ጣጣ እነሱ ሰላም የኖሩ ይመስላቸዋል። ግን ደግሞ ሌላ ያንን ጦሳቸውን ሳይጨርሱ ለሌላ ሰው ነው እንትን የሚሉት። የኔ እናት በቃ የሰኒት ደግሞ ራኬብ ቅዱስን በጣም የምትቀርበው ነበረ። እሷ ናት እንትን ያለችው። ቅዱስ እንግዲህ እንዲድን ተስፋ አደርጋለሁ። በእውነት ቅዱስ እንዲድን የምትፈልጉ ሰዎች፣ ምሩም እስከነ ልጇ ምንም እንዳትሆን የምትፈልጉ ሰዎች በላይክ እና በኮሜንት አሳዩኝ። በእውነት በጣም ያዘንኩት በጣም እንግዲህ ሰርጉ እንኳን ሙሽሮች እንኳን ወደ ቤት አልገቡም እንደዚህ አይነት ነገር ሲፈጠር ማለት ነው። በነገራችን ላይ በነጽናት ዙሪያ ሰርቻ አላውቅም። ነጽናት ማለት ነው ብዬ ነበር ማለት ይሁን እንትናቸው ውስብስብ ያለ ነው። ብዙ ኮተት ምናምን አያጣቸውም። ደህና እየሄደ እያለ ነበርና እና ትልቅ ሰዎች ጋር እንትን ብለዋል። ግን ይሄ በዚህ ሁኔታ መሆን አልነበረበትም። በዛብህ ወይ ተሰማ ላይ ወይ ብርቄ ላይ ነበር መተኮስ ያለበት እንጂ ቅዱስ ላይ መተኮስ አልነበረበትም ማለት ነው። እዚህ ጋር ለበዛብህ የተሰጠው ካራክተር በቃ ጥሩ አይደለም። ምክንያቱም በዛብህ ጥሩ መቶ እዚህ ጋር ግን አጠፋ ማለት ነው። ጥላቶቹ ተሰማና ብርቄ ናቸው እንጂ ቅዱስ አልነበረም። እና እንግዲህ አንዳንድ ጊዜ የምናደርገውን ነገር ማወቅ አለብን። ይሄ ካራክተር አለበለዚያ ቅዱስና ምሩ ላይ ችግር ከደረሰ ሁለቱም ላይ ያስጠላል። ድራማውን ማንም ሰው እንትን ሊል አይችልም። ስለዚህ ቶሎ ብላችሁ ይህንን እንትን ብታስተካክሉት አሪፍ ነው። ምሩም እስከነ ልጇ ወይ ምጥ እንዲሆንላት ልጁ በሰላም እንድትገላገል እሷ ምንም እንዳትሆን ቅዱስም እንዲድን ተስፋ አድርጉ ማለት ነው። ሁለቱ ከሞቱ ድራማው በጣም ነው የሚያስጠላው እና እንደዛ እንዳይሆን ካራክተሩን በዛብህም እንዲያዝ ቢሆን አሪፍ ነው ማለት ነው። በጣም ያሳዝናል። እውነት የጽናት አባት ግን በጣም ነው የሚያሳዝኑት። አንዳንድ እድል ግን በጣም ይገርማል። ከልጅነት ጀምሮ ተከትሎ የሚያድግ እድል ማለት የለብንም። አንዳንድ ጊዜ ጥሩ ነገር መመኘት ነው። የኔ እድል እንድነው ማለት የለብንም። እና ውድ የቻናሌ ተከታታዮች ስለምትከታተሉኝ ስለምታበረታቱኝ እጅግ በጣም አመሰግናለሁ። እና እንደዛ አንዳንድ ትምህርት የሚሆኑ ነገሮችን ምንድን ነው የሚባለው? ብዙ ጊዜ ማለት ገላጋይ ነው የሚሞተው ይባላል። ብዙ ጊዜ እውነት እኮ ነው፣ ገላጋይ ይሞታል። እና አንዳንድ ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ።